ሰላም ጤና ይስጥልኝ። ቪዲዮዎቻችሁ ቫይራል እንዲሆኑ የጥራት ኤዲቲንግ ወሳኝ ነው። ዛሬ ላሳያችሁ የፈለኩትን ካፕከትን በመጠቀም እንዴት እንደዚህ አይነት ቪዲዮዎችን መስራት እንደምትችሉ በቀላሉ እንዴት መስራት ትችሉ አስገራሚ ቪዲዮዎችን መስራት እንደምትችሉና ምንም አይነት የተወሳሰበ ካሜራ ያስፈልጋችሁ በስልካችሁ ብቻ ቪዲዮውን እንዴት መስራት እንደምትችሉ ላሳያችሁ ነው። አሁን ቪዲዮዎቹ በምን አይነት ቪዲዮ ነው? ለምሳሌ ይሄን ቪዲዮ ከጀርባ የሆነ ምስል ትለጥፍና እንደዚህ ዲስክራይብ እንዴት ነው ሰራ እንደዚህ ልጅቷ ዲስክራይብ ያደርጋቸው ያለችው ስለ አርሴናል ሳካ እንደዚህ በቪዲዮ ደግሞ በቪዲዮ የሆነ ዘፈን ሊሆን ይችላል፣ የሆነ ንግግር ሊሆን ይችላል። ከጀርባችሁ አስቀምጣችሁ እናንተ ከፊት ናችሁ እንዴት ዲስክራይብ ማድረግ እንደምትችሉ ላሳያችሁ ነው። በፈጠን ብዬ ለማሳየት ሞክራለሁ። አብራችን ቆይ። ካፕከት ጋር ትሄድና ፕላስ አይከኗን ተጭናቸው ካፕከት ከፍትና በሞባይል ፕላስ አይከኗ ከላይ ያለችው ፕላስ አይከኗ ትነኩና የፈለጋችሁን ከጀርባ ትንታኔ የሰጥበት ያሰበውን ነክታችሁ ፎቶውን ማለት ነው አድ ማድረግ። አድ ስትሉት ይሄው እንደዚህ ይመጣል። አሁን ልክ እሱ ከጀመረው ላይ ትነኩና አድ ብላችሁ እንደገና ያኛው መብራሪያው ወይም እናንተ ያብራራችሁት ቪዲዮ ቀድማ የተዘጋጀውን ትነኩና እሱም አድ ማድረግ ነው። አሁን እዚህ ጋር መጥቷል። ከስር ምን የሚል አለ? ወደ ጎን ታንሸራቱና ሪሙቭ ባክግራውንድ የሚለውን ትነኩና አውቶ ሪሙቭ ታደርጋላችሁ እና ባክግራውንዳችሁ ያጠፋዋል። የእናንተ ምስል ብቻ ይቀራል ማለት ነው። ስለዚህ ምስሉ በዚህ ፎርም ይቀመጥላችኋል። ከፈለጋችሁ ወደ ቀኝ፣ ወደ ላይ፣ ወደ ግራ፣ ወደ ቀኝ እያደረጋችሁ ሳይዙ ራሱ ወደፊት ሳይዝ ራሱ መቀነስ መጨመር። እንደዚህ ኢሜጁ ካጠረባችሁ ትንታኔው ሳይጨርስ ካለቀባችሁ እንደዚህ ጫና አድርጋችሁ ማስፋት ትችላላችሁ ትንታኔው እስኪያልቅ እና የእናንተ ምስል ደግሞ እናንተ ትንታኔ የምትሰጡበት ፓርት ፈልጋችሁበት ማስቀመጥ ትችላላችሁ። እንዲሁ እንደዚህ ወደ ጀርባችሁ እያያችሁ እየተመለከታችሁ እንደዚህ እናንተ ማብራሪያ ትሰጣላችሁ ማለት ነው። የፎቶ ሳይዝ እናንተ ቦታው ሳይዙን በፈልጋችሁት ማይከልላችሁ ማይጋርዳችሁ ከሆነ ሰፋ አድርጋችሁ እንደዚሁ ጠበብ ማድረግ ማንቀሳቀስ ወደ ጎን ወደ ግራ ለእናንተ በሚመች መልኩ ማስቀመጥ ትችላላችሁ ማለት ነው። እንደዚህ ያያ በሞባይል እስከሆነ ድረስ ያው በእጃችሁ ነው ጫና አድርጋችሁ ይዛችሁ ማስፋት ማጥባም የምትችሉት እንደዚሁ በእጃችሁ ነው። ኮምፒውተር ከሆነ ደግሞ በማውስ ተጠቅማችሁ እና እንደዚህ ትንታኔ ይሰጣላችሁ። ቀለል ያለ ነው፣ በጣም ቀላል ነው። በተመሳሳይ እንደዚህ በቀልድ ዓለም ላይ እነሱ የሆነ ሰዎች ቪዲዮ ያዩና እንደዚህ እንደ በስክሪን እንደምታዩት ደግሞ ይስቃሉ፣ ቪዲዮ ያዩት ይስቃሉ። እና እንደዚህ ደግሞ በቀላሉ እናንተ ብዙ ድካም ያለበትም ሰው የሰራውን የሳቅ ነው። እንዴት እንደሚሰራ እሱ ማሳያችሁ። ቀጥታ ፕላስ አይኮን ተጭናችሁ ወደ ጋለሪያችሁ ነው የሚወስደው። እናንተ ሁለቱን በአንድ ላይ ሰሌክት አድርጉታላችሁ። ሁለቱን ከሰሌክት አድርጋችሁ በኋላ ምንድነው የምትነኩት? እንደ ቅድሙ አድ አይደለም፣ ኮሌጅ የሚለው ፓርት ላይ ሁለት ሰሌክት አድርጋችሁ በኋላ ኮሌጅ የሚለውን መጫን ያለባችሁ እናንተ። ኮሌጅ ስትጫኑ ሌአውቱ ይጠይቃችኋል። እንዴት አይነት ሌአውት ይሁን ፎርም ማለት ነው። እኔ ሆኖ የመጀመሪያው ሌአውት ነው የመረጥኩት። የመጀመሪያው ሌአውት ነው የመረጥኩት። ከላይ ሆኖ ቪዲዮ ደግሞ የሚታየው ቪዲዮ ከስር የመጀመሪያው አይ እናንተ በጎን ለጎን ማድረግ ትችላላችሁ። ስፋት ማጥበብ። አሁን እሱን ከመረጣችሁ በኋላ ሬሾ ቲክቶክ እስከሆነ ድረስ ሬሾ ምን ታደርጋላችሁ ማለት ነው 9:16 ቲክቶክ እና ለሾርት ዩቲዩብ ማለት ነው። ጨረሳችሁ በኋላ ራይት ማድረግ ነው። አያችሁት? አሁን ይሄን መቀያየር ትችላላችሁ። ከስር ወደ ላይ፣ ወደ ላይኛው ወደ ስር ጫና አድርጋችሁ ይዛችሁ መጎተት ነው። ወደ ስርም ወደ ላይም መቀየር ትችላላችሁ። እንደዚህ ቪዲዮ ውስጥ ከፍት እንዲህ አይነት ምስል ይሰጣል ማለት ነው። ስለዚህ ቪዲዮ እያየ አረጅ በማድረግ ቪዲዮውን እያያችሁ ትስቃላችሁ ማለት ነው። እንደዚህ ነው የሚሰራው። ቀላል ነው በጣም እና ይህንን ቪዲዮ አሰራሩ በቀላሉ የተረዳችሁ ይመስለኛል። አስተያየት ካለ በኮመንት ልትሰራላችሁ የምትፈልጉትም ካለ በኮመንት አኑሩልኝ፣ እኔ እሰራላችኋለሁ። መጨረሻ ላይ ይሄንን ሰርታችሁ ስታበቁ
ከላይ ኤክስፖርት ምትለዋለች። ኤክስፖርት ማድረግ አድቨርት ይመጣል። አድቨርት ታስጨርስና ያው ኤክስፖርት ማድረግ ነው። ኤክስፖርት ማለት መጨረሻ በቃ ስራችን ጨርሰናል፣ ለዩቲዩብ እንዲጫን ለዩቲዩብ ዝግጁ ሆነዋል ማለት ነው። እናንተ የሚጠበቀው ዩቲዩብ ላይ ስም መስጠት ብቻ ነው እንጂ በቃ ይሄን አልቀዋል ማለት ነው። ቲክቶክ ላይ፣ ዩቲዩብ ላይ። ሌላ ምንድነው ያልኳቸው ቅድም ከጀርባቸው እንደዚህ አይነት ቪዲዮ ትለጥፉና ስለ ቪዲዮ ማብራሪያ መስጠት እንዴት ነው የሚሰራው? ተመሳሳይ ነው። ቅድም በፎቶ ነበር አይደል? ከጀርባው በቀድመን ፎቶ የወሰድነው አሁን ፕላስ አይኮን ተጭናችሁ ቪዲዮ መውሰድ ነው። ትንታኔ የሚሰጥበት ቪዲዮ ቀድመ ቪዲዮ መውሰድ። ቪዲዮ ስትወስድ መጀመሪያ በጀርባው ቅድም ፎቶ እንደወሰድነው ፕላስ አይኮን ተጭነን ቪዲዮን እንወስዳለን። ማብራሪያ የሚሰጥበት ቪዲዮ እንወስዳለን። የሚቀድመው እሱ ነው። እሱ እንደወሰድን አድም እንደው እዚህ ጋር አድርገን እንወስደዋለን። ድጋሜ ያኛው ስለ ቪዲዮ ማብራሪያ የተሰጠበት ደግሞ ኦቨርሌይ አድርገን እኩል ኦቨርሌይ አድርገን ተመልሰን መጥተን ማብራሪያውን እንወስዳለን ማለት ነው። አሁን በሁለተኛው አድርገን እንደወሰድን በሁለተኛው ምንድነው የምናደርገው? ለቺ ሁለተኛ የወሰድናትን ቪዲዮ አንሸራተን ከስር ምልክት እያሳያችሁ ነው። ሪሙቭ ባክግራውንድ የሚለው አውቶ ሪሙቫል የሚለው ነው። ሪሙቭ ነው። ስለዚህ ምስሉን ብቻ ያስቀርናል፣ ባክግራውንድ ያጠፋዋል። እንዳይጋርደን ዋናው አላማችን ባክግራውንድ እንዳይጋረድ ያ ትንታኔ የምንሰጥበት ፓርት በባክግራውንድ እንዳይሸፍኑ ባክግራውንድ አውቶ ሪሙቫል እናደርገዋለን። ኦልሬዲ የተንታኙ ምስል ብቻ ይቀራል በቪዲዮ ፎርም ማለት ነው። ስለዚህ የሚጋርደን ነገር አይኖርም። የቪዲዮ ትንታኔ የሚሰጥበት ይኸው ልክ እንደዚህ ይሆናል ማለት ነው። እኛ ትንታኔ መስጠት እንችላለን ስለ ቪዲዮ። ስለዚህ በጣም ምርጥ ነው። ለኮንተንት ለሚያጥርባቸው ሰዎች ራሱ የሆነ ቪዲዮ ተነሱና ለቪዲዮ ትንታኔ እንደዚህ በቀላሉ ትንታኔ መስጠት ትችላላችሁ። አሪፍ ነው። በገቢም በጣም ብዙ ሰዎች ገቢ የሚያገኙበት መንገድ ነው። እናንተ እንደዚህ ያላችሁ ትንታኔ ትሰጣላችሁ ማለት ነው። ስለዚህ በጣም ቀላል ነው። ትንታኔ የሰጣችሁ ከጨረሳችሁ በኋላ ወደ ጀርባችሁ ወደ ኋላ እየዘራችሁ ትንታኔ መስጠት ትችላላችሁ። አሬንጅ ማድረግ ነው። መጀመሪያ ቪዲዮን ታዘጋጅታላችሁ። ቪዲዮን እያያችሁ በሌላ ትንታኔ ስለሱ ቪዲዮ ሰጥና ማች ታረግታላችሁ፣ ታቀናጅታላችሁ ማለት ነው። እኩል ይመጣል ከጀርባችሁ ያለው ቪዲዮ ጋር በኤዲቲንግ መርጭ አድርገው አንድ ላይ ይሰራል ማለት ነው እንደዚሁ። ስለዚህ መጨረሻ ላይ ኤክስፖርት ይደረግና ለዩቲዩብ ወር ለቲክቶክ ዝግጁ ሆነዋል ማለት ነው። ዛሬ ለአሁኑ ያዝኳቸው እነዚህ ነበሩ። ሌሎች አንዳንድ የሚያስፈልጓቸው ነገሮች ካሉ በኮሜንት ጻፉልኝ። ለነበረን ቆይታ አመሰግናለሁ። መልካም ቆይታ